ስማ አንተን እኮ ሳይ ምን አስታወስኩ መሰለህ? መኪና ምናምን ትሰጣለህ። አዎ ደስ ነው የሚለኝ ሰው ስላስታወስክና አንዱ የኛ ጓደኛ መኪና ይገዛልሃል። እሺ እና ከጓደኞቼ ጋር ልጋብዛችሁ ምናምን አለ። ይዞን ሲሄድ ዝም በሉ አልኳቸው ጓደኞቼ። እሺ አይ እንዴት ገዛህ ምናምን ከየት ገዛህ ምናምን ቆንጆ ነው እንዳንለው ዝም በላን እየበላ ሌላ ወሬ ስናወራ ምን እንዳለ ታውቃለህ? የትኛው እጄ ነው የጠቆረው? ምን ማለት ነው? በመስኮት እንደሚያወጣበትና እኔ እኮ አስታውሳችሁ የመኪናው አስገድዶ አስታውሳችሁ እንዴ? እኔ እኮ ሲነዳ አውቀዋለሁ። ስማ መንጃ ፍቃድ አንተ ልጅ አታጣብቅብኝ። እሺ ይዋጣው። የትኛው እጄ ነው የጠቆረው አለ? የትኛው እና መንጃ ፍቃድ ራሱ እየተማረ ገራጅ የሚባላል አይደል? ይሄ መሰናክል ፈተና ነው። እሺ እና ወደ ኋላ ከገባ በኋላ እንደገና ዞረ ግባ አለው ፈታኝ። በሩን ክፍት አድርጎ ዞሮ በዛኛው ሲነዳ ራሱ ስማኝ መሪ እንዲህ ከያዘ አይለቅም። ጭብጥ አድርጎ ነው የሚይዘው እንዲህ። ከዛ እኔ አጠገቡ ቁጭ ብያለሁ እንዲህ እየሄድን ፍልፍሉ አፍንጫዬን ከክልኛል። አይለቅም አይለቅም። ያን ያህል ነው የማይለቀው። እንዴ እንዲህ ብሎ ራሱ ስማ ምራቁን ራሱ እንዴት አይልም ብሎ ያን ያህል ነው በቃ የሚያተኩረው። ምን አይነት መኪና እቺ? እኔ ምን አውቅለታለሁ? ተወኝ። ደግሞ የዘንድሮ ሰው ብትገጨውም እኮ በሁለት በጋ ይነሳ። በቃ አንድ ጓደኛዬ ጋይስታው ስመኝ በቃ አንድ ጓደኛዬ ጋይስታው ስመኝ ዜብራው እዛ ጋ ነው። ሰው ደም ላይ ሆኖ ክፉ ነገር ያስባል። ተገይቶ እንዲህ ተዘርሮ ወደ ዜብራው ደም በደም ሊያስቀጣት እንደዚህ ነው። ከተቀደሷል ጥፍር ቀለም ይዘሻል አልኳት። አዎ አስምሪበት አልኳት። ከምትቀጣ ብዬ ከዛ ደግሞ አሁን ስትገጭ እዚህ ከተማ ላይ ምን አምጥተዋል? ቤት የለኝም ይለዋል። ቤት የለኝም። እሺ ጎዳና ተዳዳሪ ነኝ ካለ ቤት ተከራይተ ነው የምታሳክመው። በቃ ዱባይ የሄደ ነው የሚመስል። ቀይ ሆነ በከላ አማረኝ ይላል። እሺ ሸኖ ቅቤ ይላል። እየበላ ወይ አግቢው አልኳት። አብረው ትበላለች። በቃ ተገላገኝ ነው። ግን እኔ ላስወጣልሽ አልኳት። እሺ አለችኝ። የሆነ ቀን እንደዚህ ተጫወትን ምናልን የሆነ ቦታ ሄደ። እንደዚህ ሲነሳ እኮ በሰባት ሰው ነው የሚነሳው። የሆነች መጠጥ አልቀመሰም። ከዛ የሆነች ሴት ካልገባም በቃ ሴቷ ምን እንዳለችው ታውቃለህ? 30 የሆነው በምክንያት ነው አለች። ፈጠሙ ከየት ነው የሚመጡልሽ? ሁሉ እነዚህ ቀልዶች ግን ትጽፋችኋለህ ነው? ማ አንተ ወይስ ተፈጥሮ ነው? በቃ ዝም ብሎ ይወርድልሃል ከላይ እንደወረደ ነው። አሁን ራሱ የሆነች ልጅ ከሀገር ቤት መታ ዘመዴ ለመጣች ስላት አዲስ አበባ ላይ የውሸታሞች ውድድር አለ ብለው ነው አለች። እዛ ቢሮ የት ነው ብለን ሄድን። እዚህ ነው የምታወዳድሩ ስንላቸው ውሸታችን ነው አሉ። እና ደግሞ ምን ተዋለኩ መሰለህ